ሰላም 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 ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ማለት ነው የሚዲያ ማብራቶቻችን በቤታችሁ አይደለም የመጡ በመፍታ ቤት ነው የመጡና መፍታ ፈጣሪ እማርልህ፣ ጨርሶ እማርልህ፣ ፈጣሪ እማርልህ። አዎና የሚያሳምምም እምድንም ፈጣሪ ነው እና ሁሉም ነገር የፈጣሪ ስራ ነው። ፈጣሪ እማርልህ እላለሁ። እናንተም በቻልከ አቅም በዱዓ አግዝ፣ በዱዓ አጠገቡን እና ፈጣሪ ማር ፈጣሪ ያለ ይሁን እላለሁ። እና እኛ ጨረቆቼ ደግሞ ማለት ነው አያችኋ፣ ልክ ካሜራው ተደብቆ ግብት ስል ምን እያደረጉ ነበሩ? ንገሩኝ እስቲ ምን እያደረጉ ነበሩ? የወዳችሁን እያወሩ ነበሩ ማለት ነው። የወደፊት ህይወታችሁ ስለ አራት ልጆቹ የት እንዴት እንደሆነ በቃ ስለወዳችሁ እያወሩ ነበሩ ማለት ነው። አያችኋ ተደብቆ ማለት ነው። እዛ ከካሜራ ጀርባ ተደብቆ እንደዛ ፍንክት ብሎ እንዴት እንዳወሩ አያችሁ። አዎ እኔ እንደዛ ነው የሚመስለኝ ማለት ነው። እና ልክ ካሜራ ሲገባ ብሩኬ አይሚላ ተኝቶ ምናምን እያወሩ ነበር ማለት ነው። እኔ ደግሞ ምን አሰብኩ መሰላችሁ? በቃ ስለ ነገ ህይወታችሁ እንደዚህ ነው፣ አይሚ እንደዚህ እናድርግ፣ እንደዚህ ነው፣ በቃ በእንደዚህ ለልጆቻችን እንደዚህ ብሎ እያወሩ ሆናሉ ብዬ ነው እኮ ግምት ነው እኮ እንደዛ ነው የገመትኩ ማለት ነውና የጭንቅላት ግምት። አዎ እንደዛ መሰለኝ ማለት ነውና አያችኋ ከካሜራ ጀርባ አዎ እንደዚህ ናቸው ማለት ነው እነሱ። አዎ እየነገርኩሽ ማለት ነው ሲጣሉም ማለት ነው እነሱ ሲጣሉም ከካሜራ ጀርባ እንደዚህ ናቸው። እሺ ይወቁ። እነሱ ሲጣሉም ተጣሉ አትበሉ ማለት ነው። ካሜራ ላይ ነው እንጂ ከካሜራ ጀርባ እነሱ አይጣሉም። እንደዛ ናቸው፣ እንደ ዛሬ ናቸው ማለት ነው። እሺ እና እነሱ ካሜራ ስራቸውን ሰርቶ ከጨረሱ በኋላ ስለ ነገ ህይወታችሁ፣ ስለ ነገ ልጆቻችሁ ምናምን ነው የሚያወሩ። እሺ እንደናንተ አይደለም። እነሱ የወደፊት እልም የሚሰሩ ልጆች ናቸው። አዎ እየነገርኩሽ ነው ማለት ነው፣ ካላወቃችሁ ብዬ ነው። እሺ እና አይሚ ደግሞ ለመደች መሰለኝ ማለት ነው። ዛሬ አይሚ ስለደብረኝ የወንድሜ ሚስት ማለት ነው። እና ለመደች ዛሬ ማለት ነው። ለመደች ውሻውን አያችሁ እንትን እያለች ነበረ ማለት ነው። ከትላንቱ ዛሬ ትሻላለች። አዎ ለመድሽ። ኧረ እውነትሽ ነው የፈራሽ ማለት ነው። እንትን ነው ደግሞ መፍታ ሲገባ ውሻ እንዴት እንደጮኸች አያችሁ ቤተሰብ። እኔ እኮ እቺ ውሻ ማለት ነው የምር እንደሌሎቹ እንደዚህ ትጫዋለች ብዬ አስቤም አላቅም። ዛሬ ነው የሰማው። እግዚአብሔርን ዛሬ ነው የሰማ ማለት ነው። እኔ እንደ ድመቶች በቃ ድመት ራሱ ትጫዋለች። እቺ ዝም ብለ በቃ እንደ ህፃን ምናምን ዝም ብለ የምትሄድ ትመስለኛለች እንጂ እንደ ውሾቹ እንደዚህ ጨዋታ ማለት ነው ሰው ለመናከስ ትሮጣለች ብዬ አስቤም አላቅም። ለካ ለዚህ ነው አይፈራሽ አይሚ። እነ ዛሬ መፍታ ልክ ስገባ ጮኸቻ ቤቱን አደመቀች እኮ ቀው 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 አለችና በአንድ እግር አቆመችው ቤቱን። እና እኔ ሰምቼ ራሱ አላውቅም። የእሷ ድምፅ እንኳን ሰማሁ ዛሬ ማለት ነው። እኔ ሌሎቹ ውሸት ትልቆቹ እነሱ ነው የሚጮው እንጂ እነዚህ አጭሮቹ ድንኮቹ ይጮዋሉ ብዬ አስቤ አላውቅምና ዛሬ ሰማሁ ማለት ነው። አይሚም ከትላንቱ ዛሬ ይሻላታል። እና እንደዛ ነው የምላችሁ የእንግዳ ተቀባዮቼ ማለት ነው። የኔ ሽቁጥቁጦች ማለት ነው። ምሳ በላ፣ ምሳ ድነ፣ በቃ ሻወር ግባ፣ ጸጉር ቤት ውሰድ ምናምን ማለት ነው። አያችሁ የእንግዳ ተቀባዮች ማለት ነው። ሌላ እንግዳ ሲመጣ እንደዚህ ሽቁጥቁጥ ነው የምለው የኔ ሽቁጥቁጦች። ወንድሜና የወንድሜ ሚስት የኔ ሽቁጥቁጦች ማለት ነው። የኔ ምን ልበላችሁ ማለት ነው። እኔ ሽቁጥቁጥ እና ማታ ላይ ደግሞ ይመጣሉ ሁላችሁም በታብታብ ማለት ነውና የነሱ ኔትወርካችሁ ከሰራ ዛሬ ማታ መጣሉ። ብሩኬም ስቶር አረገ እና ሁላችሁም በታብታብ ሌላ ወሬ ምናምን ሹኮክታ ምናምን ተውና ማለት ነው። ታብታብ አድርጉ በአንድነት እንደነሱ ገባችሁ? ያያችሁ እናንተ እነሱን አታዩም እንዴ? የኔ ሽቁጥቁጦች ማለት ነው። የኔ መልካሞች ማለት ነውና በቃ እንደነሱ መልካም አድርጉ። ሌላ ወሬ እንደዚህ ኮሜንት ማንበብ አንዱ ሌላ ነገር ማለት አይሚዬ ቡብዬ አይሚዬ ማለታችሁን አቋማችሁ ታብታብ። እሺ እኔ ቅመሜ እኔ ቡብዬ እንደነነ ቅመሜ ቡቡ ወንድሜ እህቴ ማለሽና አቁሚና ማለት ነው። በታብ ታብ 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 አድርጉለት። እህቴና ወንድሜ
እዚህ ተመልሰን እኛ እርስ በራሳችን እንላለን ማለት ነው። እሺ ለቆጭ ብለን እርስ በራሳችን እና ወንድሜ ይሄ ያን ጊዜ አንቺም በዛ እህቴ ናት እዚህም ወንድሜ ብለን እዚህ ጋር እንደፈለገን ነው የምናወራው። አሁን እዛ ጋር ስንሄድ በኮሜንት እዛ ሄደሽ ከምትጽፊው ታብ ታብ በቃ እንደዛ ብታረግለት ለእነሱ ጥሩ ነው። እሺ እና እንደዛ ነው ማለት ሲጀመር ደግሞ እነሱ የእናንተ ኮሜንትም ቼክ አያደርጉም እኮ በቃ አየው። እናንተ ዝም ብላችሁ ይቴ ቅማሜ ቅምጥሌ ቡብዬ ሆኖ ነነነ ትላላችሁ እንጂ እነሱ እናንተ ቼክም አያደርጉም። ገባችሁ? ስለዚህ ዝም ብላችሁ ታብ ታብ አርጉለት። እንትና ምን ኮሜንት ሰጣች፣ እንትና ምን ኮሜንት ሰጣች አትበሉ። እና ምረቀንቅና ሞሞ ያሉ ሰዎች ካሉ በአንድነት እናባረራለን ማለት ነው። እኛ አንድ ከሆንን ሌሎቹ ትርፍ ናቸው። እግዚአብሔርን ከመቶ ውስጥ 10 ጥራት ያለ ከሆነ 90ው አስሮቹ ያሸንፋሉ። ይሄን ነገር ታውቃላችሁ። አስሮቹ በአንድነት ያን 90ው ያባርላሉ ማለት ነው። በቃ አንድነት ነው የሚያስፈልግ። ገባችሁ? እዚህ ጋር አንዱ እንደዛ አትሾካሾኩ። እሺ እና ታብ አርጉለት፣ ኮፒሊንግ አርጉለት። በቃ ሌላ አማርኛ የለም። እሺ እነሱ ስታሉ ምንም ስሉ እንደ ዛሬ ናችሁ። በቃ ይወቂ ማለት ነው። እንደ ዛሬ አሁን ካሜራ ተደብቆ ሲገባ እንደዛ ፍንክት ብሎ ስለ ህይወታችሁ የሚያወሩ እንደዛ ናቸው። ሁል ጊዜ እነሱ እንደዛ ናቸው። አንቺ ነሽ እዚህ ቁጭ ብለሽ ኝኝኝኝኝ የምትይ እንጂ እነሱ ፍቅር ናቸው። የወደፊት እልማቸው የሚሰሩ ጀግኖች ናቸው። እሺ ስለዚህ ስለ ሰው ማቡካት አቁምና የእውነት የምትወጂ ከሆነ በአንድነት ታብታብ። ምክንያቱ የአሚ እግደት የቡርኬ እግደት ነው። የቡርኬ እግደት የቡርኬ እግደት ወይኔ አማርኛ እና የአይሚ እግደት ነው። ወይኔ ውይ እና እንደዛ ነው የምላችሁ። እነሱ አንድ ነው ማለት ነው። አታሽቃብጡና በአንድነት ታብ አርጉ። ለማሽቃበጣችሁን አቆሙ። ይበቃችኋል። አትሰሙም እንዴ? አታሽቃብጩ። በቃ ማሽቃበጥ እዛ አርጉና ስለ ልጆቹ እንትን እንደዛ አንቺ እንደዛ አንተ እንደዛ ማለት ተውና በቃ ታብ አርጉለት። ትወዳለሽ አይሚ? ታብ አርግ ዝም ብለሽ። ቡርኬ ትወዳለሽ? እንደዛ በቃ አይሚ ቤት ሲመጡ እነሱ አንድ ናቸው። በቃ የቡርኬ ገቢ ለአይሚ ነው፣ የአይሚ ገቢ ለቡርኬ ነው። አለቀ። ይህን ነገር አታውቂም አንቺ። ስለዚህ በአይሚ ቤት አይደለም በቡርኬ ቤት አይደለም በቡርኬ እንደዚህ አትበይ በቃ። ስለዚህ ንቂና የእውነት የምትወጂ ከሆነ በአንድነት መልካም ነገር ስሩ። በቃ ነው የምላችሁ። እና መልካም አዳር እና ነገ እንገናኛለን የኔ ውዶችና በጣም እያመሰግናችኋለሁ። በጣም አመሰግናችኋለሁ። እና የኔ ውዶች በጣም እያበረታታችሁን ነው። በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። አሁንም ላይክም ሼርም ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉልኝ፣ አበረታቱኝ፣ ኮሜንትም ስጡኝና ጉዞ ወደፊት እና እንደዛ ነው የምላችሁ የኔ ውዶች። በጣም ነው የምወዳችሁ። ሙድድ ነው የሚያደርጋችሁ። ደህና ደሩልኝ እሺ የኔ ውዶች።